እሺ ዛሬ አማርኛ ነው ማስተምራችሁ። ባለፈው ጊዜ እነዚህ ባለ አንድ እግር ፊደሎችን እዚህ ጋር መታያቸው ከነ ልጆቻቸው ተምራችሁ ነበር አይደለ? ታስታውሳችኋላችሁ? እነዚህ ተ ገ ፐ ቸ ነ ቀ ኘ እነዚህ ባለ አንድ እግር ፊደሎች ከነ ዝርያቸው ተምረን ነበር። ዛሬ ደግሞ የምንማረው እቺ ሀ እግር የሌላት ፊደል ናት። ሀ እቺን ሀ እና እቺኛዋን ሰ ከነ ልጆቻቸው እንማራለን ማለት ነው። ከዛ በፊት ያዋቸው እዚህ ጋር የፊደሎቹ ዝርያዎች ተጽፈዋል። የሀ እና የሰ ያው እዚህ ጋር የሀ ልጆች እዚህ ጋር እንደምታያቸው ሀ ሁ ሂ ሃ ሄ ህ ሆ። ደግሞ ከነዚህ ከፊደሎቹ ዝርያ ቀጥሎ እዚህ ጋር ፊደሎቹን ከስዕል ጋር ያሉትን አሳያችኋለሁ። ሀ ሐውልት፣ ሁ ሁለት፣ ሂ ራሷ ፊደሏ ሂ፣ ሃ ውሃ፣ ሄ ፊደሏ ነች፣ ህ ህዝብ፣ ሆ ሆቴል። እሺ እዚህ ጋር እንዳየነው የሃን ልጆች አጻጻፍ እዚህ ጋር ደግሞ እንዴት እንደምትጽፉ አሳያችኋለሁ። ሁላችሁም ወደዚህ እሺ ልጆች። እሺ ሀ ብለን የሚቀጥለው ሁ ነው። እዩኝ እንዴት እንደምጽፍ ወደ ታች፣ ወደ ጎን፣ ወደ ላይ ከዛ እጅ ሰራላታለሁ። እሺ ሀ ሁ ሂ ሂን ደግሞ አሁንም ወደ ታች፣ ወደ ጎን፣ ወደ ላይ ከዛ እግር ሰራላትና እግሯን ወደ ጎን እናሰምራለን እንደዚህ። እሺ ሀ ሁ ሂ ሃ ወደ ታች፣ ወደ ጎን፣ ወደ ላይ ከዛ እግሯን ቀጥታ ወደ ታች ነው እናሰምረው። አሁን ቀጥላ የምትመጣው ደግሞ ሄ ናት። ወደ ታች፣ ወደ ጎን፣ ወደ ላይ እግር ሰራና እግሯ ላይ እዚች ጋር ቀለበት። እሺ እንቁጠር። ቀጥሎ የሚመጣው ሀ ሁ ሂ ሃ ሄ ህ ህን ደግሞ ስንጽፍ መጀመሪያ ነን ስለተማረን እንደ ነ እንጽፍና ከዛ እዚች ጋር ወደ ላይ ስናረግ ህ። እሺ የመጨረሻዋ ደግሞ ሆ ናት። እሷ ደግሞ እንዴት ነው የምትጻፈው? ወደ ታች፣ ወደ ጎን፣ ወደ ላይ ከዛ እዚች እግሯ ላይ ራሷ ላይ ቀለበት ተሰራላታለን። እሺ እናንተ የሃን ልጆች ልክ እንደዚህ ያላችሁ በመጻፍ ትለማመዳላችሁ። እሺ ቀጥለን ደግሞ አሁን የሰን እናያለን። እዚህ ጋር የሰ ልጆች ተደርድረዋል። እቺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ቀጥሎ ደግሞ እዚህ ጋር በስዕል አለ። እቺ ሰ ሰሌዳ፣ ሰሌዳ ማለት ያሁን የተማርንበት ይሄ ጥቁር ሰሌዳ ነው። ሱ ራሷ ፊደሏ ሱ፣ ሲ ሲኒ፣ ሳ ሳር፣ ሳር ታውቃላችሁ አይደለ? እሺ ሴ ሴት፣ ስ ስዕል የተሳለ ስዕል፣ ሶ ሶስት፣ እዚህ ጋር ሶስት ልጆች አሉ። ሶ ሶስት። እሺ አሁን ደግሞ የሰን አጻጻፍ አሳያችኋለሁ። ወደ ታች ልክ እንደ ሀ ነው የምንጽፈው። ወደ ታች፣ ወደ ጎን፣ ወደ ላይ ከዛ እዚሁ ራሷ ላይ ነው የምንደግመው። ወደ ታች፣ ወደ ጎን፣ ወደ ላይ ካደረግን በኋላ ልክ እንደ ሁ ቺ እጅ እንሰራላታለን። እሺ ሰሱ ሲ ሰን እንጽፋለሁ መጀመሪያ ከዛ እግር ወደ ታች አረግና እግሯን ወደ ጎን ልክ እዚህ ጋር ሂን እንደጻፍ ነው። እሺ ሰሱ ሲ ሳ ሰ ከዛ እግሯን ቀጥታ ወደ ታች እዚህ ጋር ሃን እንደጻፍ ነው። እሺ ሰሱ ሲ ሳ ሴ መጀመሪያ ሰ ከዛ እግር ከዛ ቀለበት አላት ልክ እንደዚህኛው እንደ ሄ
እሺ ሰሱ ሲሳሴ ስ እዚህ ጋር ስንደርስ ግን ልክ እንደ ህ እንደዚች አይደለም የምንጽፈው። እዩኝ እንዴት እንደምንጽፍ። መጀመሪያ ሰ ከዛ እግሯ በዚህ በፊት በኩል ከፊት በዚህ ጋር እንዲህ ገዳዳ እናደርገዋለን ስ። እሺ የመጨረሻዋ ሶ ናት። እሷን ደግሞ እንጻፋት ሰ ከዛ እሷም እግር አላት ልክ እንደዚች። የቱ ጋር ነው እግሯን ማድረገው? እዚህ መሀከል ላይ ወደ ጎን ልክ እንደዚህ አድርገን እንጽፋለን። እነዚህ የሰና የሀ ልጆች ናቸው። እናንተም በቤታችሁ ልክ እንደዚህ እየጻፋችሁ ዝርያዎቹን እንድትለማመዱ። ቻው